ተመልካቾቻችን ውይይቱ እንደቀጠለ ነው። አሁንም በተመሳሳይ ሀሳብ ላይ ይህንን በተመለከተ በተነሳው ኢሹ ላይ ሀሳብ እንድሰጥ ወደ ዶክተር ረዴት ሄዳለሁ። በተለይ ዶክተር ረዴት ሁላችንም እናውቃለን እንግዲህ እየሆነ ያለውን ነገር ለውጡ መልካም ነው። ግን ያው በፊት በ27 ዓመት ውስጥ በተቀነባበረው ነገር ውስጥ የነበሩ ሰዎችን አሁን ሪሳይክል ማድረግ በተለይ አላስፈላጊ የሆኑ ነገሮች ይታያሉ። በተለይ በደቡብ ኢትዮጵያ ህዝቦች ድርጅት አካባቢ እነዚህን በተመለከተና አጠቃላይ ቅድም በተነሳው ሀሳብ ላይ የእርሶን አስተያየት ወይም ሀሳብ እንዲሰጡ። ይሄ ኤሪያ በጣም እኔ በግሌም በጣም ፓሽን ያለኝ ኤሪያ ነው። በጣምም የሚያስቆጨኝ ነገር ነው። የደቡብ ህዝብ ማለት ተደምሮ ኦልሞስት ከአማራ ክልል ህዝብ እኩል ነው። ይሄ ህዝብ ግን ባለፈው 27 ዓመት አሁንም ሀገሪቷ ውስጥ እየተከሰተ ባለው የለውጥ ሂደት ውስጥ ድምፅ አልባ እንዲሆን ተደርጓል። ሆን ተብሎ ሲስተማቲክሊ በተደረገ በተቀነባበረ ሴራ ድምፅ አልባ እንዲሆን ከጨዋታ ውጭ እንዲሆን ተደርጓል። በጣም ያስቆጫል። ጀግናዊ ሲዳማ ህዝብ ወዳደር በሆኑ ከሆዳቸው አንድ ጋት አርቀው ማሰብ በማይችሉ ካድሬዎች አይደለም መወከል ያለበት። ሀዲያውም እንደዛ ባለ ታሪክ ሀዲያ እንደዛ አይደለም መወከል ያለበት። በናሽናል ደረጃ በአገር አቀፍ ደረጃ ወሳኝ የሆነ ሚና መጫወት የሚችል ህዝብ ነው። ታታሪው ጉራጌ በከርሳ አደር ካድሬ ከላይ እስከታች ከክልል ጀምሮ እስከታች ባለ መዋቅር እንደዚህ አይነት ግለሰቦች አይደለም መወከል ያለበት። ከምባታም እንደዛው በጣም የሚያስቆጭ ነገር ነው እና ይህ ህዝብ እሳችሁ ቀዮ ላይ ባለችው ሎካሊ ቅርብ ባለው ነገር እየተባለ ሐዋሳ ላይ ተቀመጠ፣ ክልሉን ማን አስተዳደረው፣ ዞኑን ማን አስተዳደረው፣ በዚህ ወጥቶ በዚህ ገብቶ በእንደዚህ አይነት ትሪቪያል በሆነ ነገር ማይንዱ ተወጥሮ ናሽናል በሆነው ስቴጅ ላይ ኮምፕሊትሊ አብሰንት እንዲሆን የተደረገው በጣም ያስቆጫል። አሁን ያነሳችሁት ዶክተር በኃይሉ ሳሚ ያነሳችሁት ነገር በጣም አንኳር ፖይንቶች ናቸው። አንደኛ ይሄ ማርጂናላይዜሽን ወይም ደግሞ ከፓወር እንትኑ በህዝቡ ላይ ትልቅ ውርደት ነው ያመጣው። እኔ አይ ዶንት ኖ አም ሶሪ ከዚህ የተሻለ ቃል መጠቀም ስላልኩ ይሄ ትልቅ ውርደት ነው ያመጣው። ክብርን ያመጣ ሲስተም አይደለም። እንደ በጎደለ ሙላ ህዝቡ እንዲታይ ለውጥ ዲፈረንስ ሜከር ያልሆነ ህዝብ በቃ ዝም ብሎ የጎደለ ማሟያ የሆነ ህዝብ እንዲሆን ተደረገው። ለቁጥር ብቻ የሚጠራ ይሄ በጣም ያስቆጫል። እንደዚህ አይነት ህዝብ አልነበረም። ታሪክ ያለው ጀግና ህዝብ እንደዚህ ተገልሎ ከፖለቲካው መድረክ ላይ ሌሎች መዘውሩን ሲያንቀሳቅሱት ማየት በጣም በጣም የሚያስቆጭ ነገር ነውና መዋቅሩ ላይ የደቡብ ክልል ተብሎ ሲዋቀር ሌላው ክልል ላይ ትግራይ ክልል ብለህ፣ አማራ ክልል ብለህ፣ ኦሮሚያ ክልል ብለህ፣ ሀረሪ ጭምር ብለህ ደቡብ ላይ ስትመጣ በታሪክም በባህልም በቋንቋ ምንም አይነት ኮንሲደሬሽን ግምት ውስጥ ምንም አይነት ነገር ሳይገባ የተለያየ ኦሪጂን አላቸው። ኮሸቲክ ላንጉዌጅ የሚናገር ኦሞቲክ የሚናገር ኒሎ ሳሃራን በባህልም እንደዛው በጣም ዳይቨርስ የሆነ ማህበረሰብን አንድ ላይ ጨፍልቀ ደቡብ ህዝብ የደቡብ ብሔር ብሔረሰብ በንቀት በምን ያመጣሉ ነው። ይሄ በነገራችን ላይ በካልኩሌሽንም ጭምር ነው። ምክንያቱም ከምባታ የራሱ ክልል ቢሆን፣ ሀዲያ የራሱ ክልል ቢሆን፣ ሲዳማ መሆንም አለበት የራሱ ክልል ቢሆን፣ ጉራጌም የራሱ ክልል ቢሆን ኢንትረስታቸው በጣም ወለላፕ ያደርጋል። ዞሮ ዞሮ ናሽናል ስቴጅ ላይ የሚወሰን ነገር ቢኖር አንድ ላይ መምጣታቸው አይቀርም ክልል ቢሆኑም ማለት ነው። በጀትን በተመለከተ ለህዝባቸው ትክክለኛ ውክልና ከመስጠት አንፃር ግን ያ በጣም አይዲያል ሲቹዌሽን። አሁን ባለው አሬንጅመንት ግን አንድ ላይ አድርጋቸው ወላይታ ላይ ነጥቀነው ሲዳማ ነው የነገሰው 10 ዓመት በተከታታይ ምናምን እንደዛ አይነት እንትን በማለት ግጭትን በመፍጠር ይሄ ህዝብ ራእዩ ከዛች ከመንደሩ
ከዛች ካለበት ሎካሊቲ እንዳያልፍ ተደርጓል። እንደዚህ አይነት ትልቅ ደባ ሴራ ነው የተሰራበት። ስለዚህ አንድም ማለት ነው እየተደራጀን ነው፣ ፕሮፌሽናል የሆን ደቡብ ተወላጆች እየተደራጀን ያለ ነው። ይሄ ያስቆጨን ሰዎች ሁሉንም ባካተተ መንገድ እና አንድ ፕሮሞት ከምናደርጋቸው ሀሳቦች አንደኛው ያ ነው። ክልሉን በአዲስ መንገድ ማዋቀር፣ ኤምፓወር ማድረግ፣ እያንዳንዱን ኤትኒክ ግሩፕ ኤምፓወር ማድረግ የሚጀምረው ከዛ ነው። ሲስተማቲካሊ የታፈንበት መንገድ አንድ ላይ ተጨፍልቆ ደቡብ ህዝብ በመባል ነው። ማንም ማንንም አይወክልም በትክክል። አሁን ይሄ በዚህ ሲስተም የተጠቀሙት የራሳቸውን ሆድ ብቻ የሚያስቡ ሰዎች ከላይ እስከታች ድረስ ባለመዋቅር ውስጥ ህብረተሰቡን አንዱን በሌላው ላይ በማነሳሳት በራሳቸው ሀብት በማካበት የተለያዩ ጥቅሞችን በማግኘት የስልጣን እድሜን ከማራዘም ባሻገር ስለ ህዝባቸው ውክልና አይጨነቁም። ህዝባቸው ላይ ስላመጡት ውርደት አይጨነቁም። ኦሮሚያ ውስጥ ኦፒዲዮ በህወሓት አሽከርነት ታምቷል ለብዙ ጊዜ። ግን አትሊስት ያን አይነት ጥላ ገፎ ወጥቶ አሁን ህዝቡን በትክክል ወክሏል። አማራ ጋርም ፈራ ተባይ ማለት ነገር አለ። ግን አትሊስት የህዝብ ተቆርቋሪነት አለ። ደቡብ ውስጥ ያለው አስተዳደር ለየትኛው ህዝብ ነው የሚቆረቆረው? ለሲዳማ ይቆረቆራል፣ ለወላይታው ይቆረቆራል፣ ለከምባታው፣ ለሀዲያ፣ ለማንም አይቆረቆርም። ይሄ የምንለው በክልል ደረጃ ያለው ብቻ አይደለም፣ እስከታች ድረስ ያለው እና ይሄ ነገር መቀየር አለበት። አንደኛው ያ ነው ማንሳት የፈለኩት ፖይንት። ሁለተኛው የህዝባችን የፖለቲካ ንቃተ ህሊና ዝቅተኛ ነው። ይህም በጣም መሰመር ያለበት ነገር ነው። ህዝባችን መደራጀት አለበት። የፖለቲካ ንቃተ ህሊናውን ለማጎልበት ስራዎች መሰራት አለባቸው። አምሶሪ እኔም የፕሮቴስታንት እምነት ተከታይ ነኝ። ግን በእምነት ተመካኝቶ ህዝቡ ላይ የድንዛዜ መርፌ የመውጋት ነገር አለ። በትክክለኛ ባልሆነ መንገድ ኢንተርፕሬት በማድረግ እዚህ ሀገር ክርስቲያኖች ትልቅ ቮቲንግ ብሎክ ናቸው። ፖለቲካውን በጣም ኢንፍሉዌንስ ያደርጋሉ። ቸርቾች ቀጥታ ፖለቲካ ውስጥ ኢንቮልቭ ማድረግ ባይችሉ ታክስ ኤግዛምፕት ስለሆኑ፣ ግን ክርስቲያኖች አሰሁት ፖለቲካሊ በጣም አክቲቭ ናቸው፣ ኢንፍሉዌንስ ያደርጋሉ። እንደዛ አይነት ነገር የለም እኛ ሀገር። የቄሳርን ለቄሳር የተለያዩ አይነት ትርክቶች አሉ የተዛቡና በዛ ምክንያት ሰው ከፖለቲካው ራሱን እንዳያገል፣ ከፖለቲካው ብቻ አይደለም ባይዘው ባህሉንም እንዳያሳድግ። የከምባታ ባህል የሞተው ለዛ፣ የሲዳማ ባህል የሞተው ወይም ደግሞ ማደግ ባለበት ደረጃ ያላደገው ለዛ ነው። የወላይታውም እንደዛ ነው። ስለዚህ እነዚህ አይነት ነገሮችን ይሄ አዌርነስ መምጣት አለበት። በዚህ ረገድም እንቅስቃሴዎች መደረግ አለባቸው ብዬ አስባለሁ። ሌላ ሜቢ አይ ነው አንድ የረሳሁት ፖይንት አለ ይመስለኛል። ግን ማለት እሺ አንድ ነገር ልጨምር። አመሰግናለሁ። እሺ ትጨምራለህ ዶክተር ማለት ተጣጣው። እኔ አንድ ነገር ልበል በዚህ ላይ እንግዲህ እናንተ በጣም ሰፋ አድርጋችሁ ብዙ ነገር አንስታችኋልና እኔም የራሴን ሀሳብ ጨምር። እውነት ለመናገር ይሄ ደቡብ ክልል አመሰራረት ራሱ ከመጀመሪያ ጀምሮ ወደ ኋላ ዞር ብለን ብናይ በጣም ኮምፕሊኬትድ የሆነ ጌም ነው የተጫወቱት ሰዎቹ ማለት ነው። ምክንያቱም 5 ክልል የነበረውን መጀመሪያ ምንድነው የሽግግር መንግስት በሚቋቋምበት ጊዜ ትግል ላይ የነበሩ ሰዎች መጥተው ከነሱ ጋር ቁጭ ብለው አብረው መክረው ያን ያህል ደርሰው የነበሩ ሰዎችን ለመምታት ብቻ ሆን ተብሎ ቤት ውስጥ ቁጭ ብለው 2 ሰዎች መክረው የኔን መርጅ አድርጎ ክልል 8 9 10 11 እና 12 የነበሩ የራሳቸው አስተዳደር የነበራቸውን ምንም ከህዝብ ጋር ውይይት ይቅርና እዛ ህዝቡን ይመራሉ ተብሎ የተቀመጡ ሰዎችንም ደቡብ ሆናቸዋል ተብሎ ደብዳቤ ብቻ ነው የደረሳቸውና በእንደዚህ አይነት ጌም ተጫውተዋል። ጌሙን የተጫወቱት ለምንድን ነው? እንደምናውቀው ባለፉት 27 ዓመታት ውስጥ 4 ታላላቅ ድርጅቶች አሉ ይባላል እንጂ አንድ ድርጅት እያስተዳደረ ደቡብን ኦሮሚያን ለመቃኘት ያስቀመጠ፣ ህወሓት ደግሞ ብአዴንን ይቃኛል ከላይ ሆኖ ማለት ነው። እና
ፕላስ ደግሞ ቮቲንጉን ይወስዳል። 56 ብሔር ያለበት በተለይ በፌዴሬሽን ምክር ቤት በኩል የሚወስኑ ውሳኔዎችን 56ቱንም ሙልጭ አድርገው ነው የሚወስኑት። የራሱን ሰክውርድ አድርገዋል እና በእንደዚህ አይነት ይጠቀማል። ስልጣን ላይ የሚያመጣቸውንም ሰዎች የነን ጉዳይ ታስፈጽምልኛለህ ብሎ አሳምነው ያመነውን ሰው ብቻ ነው የሚያመጣው ከደቡብ ወይም ከደኢህዴን ወይም በፊት ደኢህዴግ ይባል ነበርና የዛንም የነበረው ወደኋላ ሄደን ካየ ስልጣን ላይ ወጥቶ ተሾሙ የምንላቸው ሰዎች በፌደራል ደረጃ ይሰሩ በአገሪቷ ደረጃ ሰሩ የምንላቸው ምንም አይነት ተጽዕኖ ፈጣሪዎች ሳይሆኑ የመረጣቸውና ጎትቶ የወሰዳቸውን አካል ጉዳይ አስፈጻሚዎች ሆነው ያየነውና አሁንም በቅርብ ጊዜ ወዲህ ነው በሚያሳዝን መልኩ ፖቴንሻል ያላቸው ሰዎች ያለ ስፍራቸው ወስደው በሚኒስትር ዴታ በዳይሬክቶሬት ስር ትርፍራፊ ወንበሮችን እየሰጣቸው ይደልሏቸው ነበርና በጣም ያሳዝናል። አሁን ደግሞ ባለው ለውጥ ላይ መተን ስናይ ደግሞ ምንድነው እየሆነ ያለው? የሚሾሟቸውን ሰዎች ምን እያደረጓቸውን ድርጅቱ ነው እንግዲህ የሚያቀርቡ። አብይ ላይ ምንም አይነት ጥያቄ ሊነሳ አይገባም። በዚህ ላይ ድርጅቱ ራሱ ነው ሰዎችን ተሿሚዎችን የሚያቀርበውና 27 ዓመት ያገለገለ ሰው ወይንም በአካባቢው በህዝብ የሚጠላ ፎቶውን ሁሉ አንስቶ ፎቶውን ህዝብ የሚያቃጥለውን ሰው ነው ለሹመት እያቀረበ ያለው። ይህ ማለት ለመለወጥ ገና ውሃውም አልሞቀም እና ይሄ በጣም መታሰብ ያለበት ጉዳይ ነው። በሌላ በኩል ሲዳማ ዲሞክራቲክ በሆነ መንገድ ህገ መንግስቱን ተከትሎ ጥያቄ ጠይቆ ነው ያለው። ጥያቄው በአንድ ዓመት ውስጥ የሚያልቅ ነው። ይሄ እንዳለ ሆኖ ግን በደቡብ ክልል ውስጥ ያሉ በጣም በርካታ ብሔረሰቦች በጣም ፖቴንሻል ያለበት ነው። በጣም ሪሶርስ ያለበት አካባቢ ነውና ይሄ በጣም ሊታሰብ የሚገባ ጉዳይ ነው። በአሁኑ ሰዓት ወጣቱ ለውጥ ይፈልጋል። አካባቢውን ሰላም ጠብቆ ኢትዮጵያ አንድ እንድትሆን ቀን ማታ ምን ሳይረብሽ እየሰራ ነው ያለው። ያንን መደገፍ ያስፈልጋል። መታየት ያለበት ነው። ከፌደራል ጎትቶ አምጥቶ ከክልል ጎትቶ አምጥቶ የዞን አስተዳዳሪ ከማድረግ እዛው ለውጡን ፈላጊ ፖቴንሻል ያለበትን የተማረውን ሰው በስልጣን ላይ በማስቀመጥ አካባቢው ላይ ያሉ ወጣቶች ጋር አብሮ እንዲሰራ ማድረግ ሲገባቸው ህዝቡ የማይፈልገውን አምጥቶ ደግሞ እንደገና ማስቀመጥ ምን የሚሉት ነገር ነው። ይሄ በጣም መታሰብ ያለበት ጉዳይ ነውና በዚህ ላይ ዶክተር ባህሉ ሐሳብ አለኝ ያልክ ነው እኔ ያልኩትና ለአንተ ልስጥ እንግዲህ አሁን መጥቻለሁ። አንተ ማለት ጀምር። አንደኛው ሐሳቤ ቀምተኛል ጥሩ አድርገን አስቀምጠናል። አንድ አክቹአሊ ላነሳ የፈለኩት ምንድነው መሰላችሁ? ይሄ ክልል ሲዳማ ጠየቀ ምናምን ሲባል ሌላ ዓላማ ያላቸው ሰዎች መጡና ምን ይላሉ? ምንድነው 88 ክልል እንዲኖረን ነው እንዴ ምናምን፣ ሲዳማው ከጠየቀ ወላይታም ይጠይቃል፣ እንደዚህ እያልን በቃ 88 ስቴቶች ሊኖሩ ነው ምናምን ሰዎች እና ሲጀመር ደቡብ ውስጥ 55ቱ ሞቶ ክልሉን አላለም። ኦኬ ሲቀጥል ክልሉ ሲባል እኔና የኔ ብሔር ትደም ያለባቸውን ብቻ ወይ የኔን ዞን ብቻ ለይተው ሰጡኝ አልተባለ። እኔ እስከማውቀው ድረስ ክልል ጠይቋል ሲዳማ። ገዴኦና ሲዳማ አንድ ላይ እንሆን ብለው ከፈለጉ ገዴኦም ሲዳማ ምሽ ካለ ሲዳማ ምንም ችግር የለበትም። በአብዛኛው ኢትዮጵያዊ በተለይ ደቡብ ኢትዮጵያ ውስጥ ያለው በኢትዮጵያዊነት ላይ ምንም አይጠጣ የለበት። ምንም ታል ልክ እንደ ትግራዩ ልክ እንደ አማራው ልክ እንደ ኦሮሞ ለዛች ሀገር ከበቂ በላይ መስዋዕት የከፈለ ህዝብ ነው። በአገሩ እንደማንም የሚወድ ህዝብ ነው። ክልል የጠየቀበት ምክንያት ይህንን ምክንያት ላለመረዳት ራሳቸውን ላለማስቸገር አብሯቸውን ትንሽ ላለማሰራት ሲሉ ብቻ በቃ እንደ ነገር በተነሳ ቁጥር ዘረኝነት ነው ጠባብነት ነው። አስበው እንግዲህ ከመርፌ ቀዳዳ የጠበበ አስተሳሰብ ይዘው ሌሎች ጠባብ ይላሉ። እንግዲህ አስበው የአርባ ምንጭ ሰው ለኢትዮጵያ ያለውን ፍቅር አስበው። እነሱ አሁን በአስተዳደር ምክንያት አልተመቸንም ክልሉን ቢሉ ዘረኛ ሊባሉ ነው፣ ጠባብ ሊባሉ ነው። ሲዳማ አሁን ምን ነው ኢትዮጵያዊ ያለው ወጥቷል። መቼ ነው እስቲ የሲዳማ ምሁራን ወጥተው እንደው ስለ ኢትዮጵያ ክፉ የሚናገሩት ወጥቷል? እና 88 ክልልም አይኖርንም። ኦኬ ደቡብ ቅድም እንደተባለው 5 ክልል ነበረ። 5 ክልል እያለ ይሄን ያክል ችግር አለበት እና ይሄን የሚያነሱት እውነት አጌን ላይክ ለሀገር ስለሚቆረቆሩ ወይንም የሀገር አንድነት ስለሚከነክናቸው ብቻ ሳይሆን የህዝቦችን ፍላጎት ላለመረዳት
እኛና እኛ ባልነው መልኩ ብቻ ነው ኢትዮጵያዊነት የሚሄደው። እኛና እኛ ባየነው መልኩ ብቻ ነው ኢትዮጵያ ችግር ዲፋይን የሚደረገው። እኛና እኛ ፕሬስክራይብ የምናደርገው ሶሉሽን ብቻ ነው ለዚህ ሀገር ፍቱን መድኃኒት የሚሆነው ከሚል ድፍረት የመጣ አመለካከት እንጂ ያቁታል እንደዚህ የሚሉ ወገኖቻችን ደቡብ ኩሩ ኢትዮጵያዊ ነው ያቁት እና እቺን የግድ መነሳት ስላለበት ነው። እና እሺ ያ በጣም አመሰግናለሁ። ያ ሁላችሁም ጥሩ አድርጋችሁ አስተካክሏል በተነሳው ትሬስ ላይ። እኔ አንድ ነገር አሁን ጊዜ ላለመውሰድ ትንሽ ነገር ልናገር በዚህ ዙሪያ በተለይ ሲዳማ ክልል ለመሆን ህገ መንግስታዊ ጥያቄ ባቀረበው ላይ የሚነሱ አንዳንድ ነገሮች አሉና በዚህ ላይ አንዳንድ ነገሮች ትንሽ ነገር ልበል። በተለይ ሰው ያው የሚረዳው በራሱ በተለያየ መንገድ ነው ነገሮችን ማለት ነው። መደመር የሚለውንም ነገር ሰው የሚረዳው በተለያየ መንገድ ነው። መደመር የሚለውን እኔ የሚረዳው በተለያየ መንገድ ነው። መደመር የሚለውን የሀገሪቷን መንግስት ሴንትራላይዝ ትሁን ተብሏል ብሎም የሚያስባል። በሌላ በኩል ደግሞ የራስን ካልቸር ተው ራስን ትተ አጠቃላይ አንዷን ኢትዮጵያ ሁን የሚል ነገር አለ ብሎ የሚያስባል። አንዳንዱ ደግሞ መደመር የሚለው በፍቅር ተያይዘ አብሮ ካለው ሰው ጋር ነው እንደ ኢትዮጵያ ሁሉም ሰው ኢትዮጵያዊ ነው አንተም ኢትዮጵያዊ ነህ በአካባቢው ካለው ሰው ጋር ከወገኔ ጋር የጎሳ ልዩነት ሁሉ መጥቷልና ያንን ሁሉ አጥፍተን አንድ ላይ ሆነን ተያይዘን በፍቅር እንኖር አንገፋፋ የሚለውን በዛ አንግል የሚያስባል ነው። እያንዳንዱ ሰው የራሱን አስተያየት ያስቀምጣልና በተለይ ክልል መሆን የሚለውን ነገር ሰው ልክ እንደ ዘረኛ አድርጎ ያያል ህዝቡን። እሱ በጣም ፈጽሞ ተቀባይነት የሌለው ነገር ነው። ምክንያቱም የኢትዮጵያ ፌደራላዊ መንግስት ማለት ነው በ1985 ላይ በጸደቀው ህገ መንግስት ላይ በ9 ክልሎች የተዋቀረ ነው የሚለው። ይሄኛ የጻፍነው አይደለም፣ በክልሎች የተዋቀረ ነው። እነዚህን 5 ክልሎችን መርጅ አድርጎ ቀደም ብሎ አጥፍቶ እዛ ላይ ህገ መንግስት ውስጥ ሮጦ 9 ክልሎችን አስቀምጧል። እነዚህ ህዝቦች ግን የያዙትን ክልል ሳይወያዩ ፍቃደኛ ሳይሆኑ መርጅ አድርጎ ነው ያስቀምጡት። ይሄንን ነው እኛ የራሳችንን አካባቢ ጠብቀን መልካም አስተዳደር ኖሮ ለሀገሪቷም እድገት መስራት እንፈልጋለን። እኛ በራሳችን መንቀሳቀስ እንፈልጋለን። ይሄ ደግሞ የነበረው በተለይ እውነት ለመናገር ሌሎች ኢትዮጵያውያን ቢያዩት ቀርቦ ይሄ በተለይ 56 ብሔረሰቦችን አንድ ላይ በአንድ ቅርጫት ውስጥ አስሮ ያስቀመጠው ክልል ነው ብሎ የሰጠው ክልል አይደለም ቅርጫት ነው። እና ይሄ በጣም በእውነት በጣም ሁሉም ሰው ሊያስበው የሚገባ ጉዳይ ነውና እኛ ይሄንን ውይይት ርዕሱን ያነሳነው ለምንድን ነው በጣም ትልቅ ክልል ሆኖ በኢትዮጵያም ደረጃ ያለውን ፖለቲካ ተጽዕኖ ፈጣሪ አልሆነምና ሌሎች ሰዎች ለራሳቸው መጠቀሚያ ነው ተጠቀሙትና ይሄ ለወደፊት መታሰብ ያለበት ነው። ብዙ ሪሶርስ ያለበት ክልል ነው። በጣም ፖቴንሻል አለ። በጣም የተማረ የሰው ኃይል አለ። ግን አሁንም ቢሆን የተማረ የሰው ኃይል ወደ ስልጣን እንዳይመጣ እየተደረገ ነው ያለው፣ እየተገፋ ነው ያለው። የተማሩ ወጣቶች ለውጥ ፈላጊዎች ለሀገሪቱ ሰላም እየሰሩ አሉ፣ ዘብ ቆሞ እየሰሩ አሉና ይሄ በጣም በሀገሪቷም ደረጃ በጣም መታሰብ ያለበት ጉዳይ ነው። አሁንም ቢሆን እኛ የምናስተላልፈው መልእክት ይሄንን ውይይቱንም ጠቅለል ስናደርግ በዚህ ርዕስ ላይ ያለው የምናስተላልፈው መልእክት ምንድነው? የያዛችሁትን ሰላም በየአካባቢው ያለውን ነገር ሰላማዊ በሆነ መንገድ መታገል፣ አካባቢው ላይ ያለውን አስተዳደር የማይመቹ ሰዎች እንኳን ቢሆኑ ሰዎቹን ሳይሆን የአካባቢውን ህዝብና የኢትዮጵያን ሰላም ለማስጠበቅ ሁሉም ሰው ጥረት ቢያደርግና የሚነሱ ግጭቶችን በተለይ ግጭት እንዳይነሳ ቢከላከል የሚል ነውና ይሄንን ካልኩኝ እዚህ ጋር ትንሽ ጊዜ ከሰጠኝ ጊዜ እየደሰለ ትንሽ ነገር ብቻ ልበል። ሜቢ ለኔክስት ዲስከሽናችን ቶፒክ ሊሆን ይችላል። ይሄ መደመርና ኢትዮጵያዊነት ማለት ራሱ ምን ማለት ነው የሚለው ነገር በራሱ ብዙ ኮንፊውዥን ስላለ እዛ ነገር ላይ እንደ ቶፒክ ነገር ይዘን እንወያይበት አንድ ጥሩ ይመስለኛል። ከዛ ባለፈ ግን አሁን ሀገራችን ያለችው እንዳነሳው መስቀለኛ መንገድ ላይ ነው። በቀጣይታ በምትመሰረተው ኢትዮጵያ ላይ አሻራችንን ለማሳረፍ እኛን የምትመስል በፊት ጠፍጥፈው ሰርተው እነሱን የምትመስል ኢትዮጵያ ሰርተው ኢትዮጵያዊነት ይሄ ነው ተላበስ ተብለን ኖረናል። አሁን ደግሞ እኛንም የምትሸት ኦሮሞንም የምትሸት ሌላውንም ብሔረሰብ የምትሸት ኢትዮጵያን ለመመስረት አሻራችንን ለማስቀመጥ መደራጀት፣ አክቲቭ ሆኖ መንቀሳቀስ፣ እኛ አሁን ያነሳናቸው ነገሮች ወደ ተግባር መቀየር ጠቃሚ ነው የሚመስለው።
በጣም አመሰግናለሁ። እንግዲህ ተመልካቾቻችን እንግዶቼ በተነሳው ውይይት ርዕስ ላይ በቂ ሀሳቦችን አንስተዋል ብዬ አስባለሁ። አሁን ወደ ቀጣይ ውይይት ርዕስ እንሄዳለን። እንግዲህ ተመልካቾቻችን ተመልሰናል። ውይይቱ እንደቀጠለ ነው። አሁን ቀጣይ የውይይት ርዕስ የሚሆነው በተለይ ሰሞኑን ኢትዮጵያ ውስጥ አክቲቪስት ጃዋር መሐመድ ጉብኝት እያደረገ ነው ያለው ልዑኩ ጋር ማለት ነው። ከዚሁ ጋር ወደ ሲዳማ መሄዱንም ሰምተናል እና አጠቃላይ የጃዋር መሐመድ ኢትዮጵያ ውስጥ የሚያደርገው ጉብኝት የሚዲያውንም በተመለከተ የሚያነሳቸውንም በውይይት ላይ የሚያነሳቸው ጉዳዮች አሉ። ጥያቄና መልስም አለ እና በተለይ እሱ ዋና ቁልፍ አድርጎ እየተናገረ ያለው በፊት በትግል ወቅት ያለፈበትን ልምድ እያካፈለ አሁን ያለውን ደግሞ ሰላም እንዴት ማስጠበቅ እንዳለብን ምክር እየሰጠ ያለበት ሁኔታ ነው ያለው እና በተለይ ኤጄቶች ጋብዘውት ወደ ሐዋሳ ሄደዋል። ሐዋሳ ሄደው ከኤጄቶች ጋር በጣም ደስ የሚል ውይይት አድርጎ ደስ የሚል ጊዜ አሳልፎ ተመልሷል እና ይህንን በተመለከተ አጠቃላይ ምን ፋይዳ አለው የእሱ ጉብኝት ኢትዮጵያ ውስጥ ያደረገው በሚለው ላይ የእርሶን አስተያየት እንዲሰጥ መጀመሪያ ለዶክተር በኃይሉ እድል እንሰጣለን። ኦኬ ታንክ ዩ ወራሳ። ጃዋር ኢትዮጵያን ሲዞር ነበረ። ትክክል ነው። ያው አሁን ላለንበት ሁኔታ ትልቅ አስተዋጽኦ ካደረጉ ግለሰቦች ዋነኛው ጃዋር ነው ቢባል ምንም ማጋነን አይሆንም። የሚወዱትም የሚጠሉትም ሁሉም የሚስማሙበት ጉዳይ ቢኖር ያ እና የሱ በተለይ ሐዋሳ መሄድ ኤጄቶን ማናገር ለኤጄቶ እንደዛ ኦፕንሊ ሪኮግኒሽን መስጠት ትልቅ ጥቅም አለው። አንደኛ ኤጄቶችንም ያነቃቃል። ቄሮ ያለፈበትን ነገር መንገድ እያነሳ ኤጄቶ ከቄሮ ምን መማር እንዳለበት መክሯቸዋል። ደስተኛ ናቸው። ያው ስለምናውቃቸው ኤጄቶችን ይነግሩናል የሚሰማቸውን እና እጅግ በጣም ደስተኛ ናቸው እሱን በማግኘታቸው። አይ ቲንክ ኤጄቶችን ከሞቲቬት ከማድረግ ባሻገር ከሚዲያ አንጻር ካየነው እዛ አካባቢ የሚዲያ ጨለማ የነበረበት አካባቢ ነው። ምንም እንኳን መላው ኢትዮጵያ ብዙ ሚዲያ ያልነበረበት ጊዜ ቢኖርም የደቡቡ ደግሞ ትንሽ የባሰ ጋዜጣ የለም። በአማርኛም በሲዳምኛም I'm pretty sure ከምባታ ውስጥም ያለ አይመስለኝም፣ ወላይታ ውስጥም ያለ አይመስለኝም እና እርግጠኛ አይደለሁም። በእርግጥ ሲዳማ ውስጥ አሁን የለም አልነበረም። ሬዲዮ ይሄ ኤፍኤም ምናምን ተብሎ አንድ አይነት ዘፈን በየቀኑ የሚለቀቅበት ካልሆነ በስተቀር ሌላ ነገር የሚወራበት ሚዲያ አልነበረም እና አሁን ኦኤምኤን እዛ መሄዱ እዛ ቢሮ መክፈቱ
ኤስኤምኤን ጋር እንግዲህ አብሮ እየሰሩ ስለቆዩ ሲዳማ ሚዲያ ኔትወርክም ሐዋሳ ከኦኤምኤን ጎን ለጎን መገኘቱ ትልቅ ፋይዳ አለው። ሚዲያ ሲኖር መረጃ ህዝቡ ያገኛል። መረጃ ያለው ማህበረሰብ በተወሰነ መልኩ የማሰብ የማገናዘብ አቅሙ እየጎለበት ይመጣል። ቅድም የተነሳው ዶክተር ሬት ያነሳው የፖለቲካም ንቃተ ህሊና እንዲጨምር ሚዲያ ያስፈልጋል እና አይ ቲንክ ለኔ ከጄቶ ጋር ካለው የተሻለ እንድምታ ያለው ፋይዳ ያለው የኦኤምኤን ወይ ጀዋር ዘመገኘት ከሚዲያ አንፃር ነው ብዬ አስባለሁ። በሚቀጥሉት ጥቂት ወራት ኦኤምኤንም ኤስኤምኤንም እዚህ አካባቢ ትልቅ ለውጥ ያመጣሉ ብዬ አስባለሁ። ህዝቡን ከማስተማር ከማነቃቃት አንፃር ማለት ነው። አንድ ነገር ግን ደጋግሜ ማንሳት የምፈልገው አገን ኤስኤምኤን በተለይ ኢትዮጵያዊነትንና ሲዳማነትን አብረው እንዲሄዱ ነው የሚያደርገው። ምንም የሆነ የሚጋጭ ነገሮች አድርገን አናይም። ይሄ ሲዳማ አካባቢ ያደግን ሰዎች ሲዳማም ሆነን አማራ፣ ኦሮሞ የምናውቀው ነገር እና ያን የምናውቀውን አካባቢ ማሳየት ነው የምፈልገው ለሌሎች ኢትዮጵያ ወገኖቻችን እና የኤስኤምኤን አሰራር የሚሆነው እንደዛ ነው። ሁሉንም ያቀፈ ይሆናል። ሲዳምኛና ሲዳማ ተኮር የሆኑ ጉዳዮች ላይ እናተኩር እንችላለን። መጀመሪያ አካባቢ አቅማችን እስኪ ጎለብት ድረስ ግን ህልማችን በጣም ትልቅ ነው፣ ሰፊ ነው። እኔ ያደኩት አለታ ወንዶ የሚባል ትንሽ ከተማ ውስጥ ነው። ከተማው 4 ቀበሌ አትበልጥም ነበር እኔ እዛ ያለውና ግን እዛ 4 ቀበሌ ውስጥ ብቻ የነበሩ የብሔረሰቦችን ብዛት እንግዲህ አሁን ነው እንግዲህ በደንብ አስተውዬ የምትምለውና 4 ቀበሌ ውስጥ ጉራጌዎች ብዙ ሱቅ ያላቸው የዶርዜ ወንድሞቻችን ከኛ ወፍጭ ቤት አለና ጀርባ እንትን እንደሚባለው እደጥበብ የሚባለው ስራ ይሰራሉ ምናምን። የነሱን የሚገዟቸው ብዙዎቹ ኦሮሞዎች ናቸው። ሱቅ አላቸው እንዲ የባህል ልብስ ምናምን ይሸጡበት ከተማ መሀሉ ደግሞ አብዛኛው ጉራጌና አማራ ነው። እኛ ጋር አማራ እንደውም ከከተማ ውጪ እኔ እንኳን ሄጄ ማላቅበት ሲዳማ ገጠር ውስጥ አማራ አለ ሳይሆን ብዙ አማራ አለ እና ከነሱ አማራዎችና ሌሎች ሲዳማዎች ሲዳማ ነን ነው የሚሉት። ሁሉም ሲዳማዊ ነው የሚሉት አካባቢና እኛ ሲዳማ ስንል የሆነ ደም አይተን አይደለም። ፈረንጅ መጥቶ እኔ እዚህ አካባቢ ነው ይሄን አካባቢ ወድጄዋለሁ ተመችቶኛል ባህሌም እኔም በቃ እዚህ ነው የኖርኩት ያደግኩት ይሄንን ነው የምከተለው ካለ በቃ ሲዳማ ነው ኢትዮጵያዊ ነው እና በዛ መንፈስ ሐዋሳ ውስጥ ኤስኤምኤን ትልቅ የማቻቻል የማገናኘት የማፋቀር ስራ ይሰራል ብለን ነው የምናምነው። አላማችን እኛ ነው እና የጀዋርን እዛ ሄደው ህዝቡን ማነቃቃት ከሚዲያው አንፃር እንደዚህ ነው ያየሁት። እሺ በጣም አመሰግናለሁ ዶክተር ባህሉ። ያው በጥልቀት ሐሳቡን ጥሩ አድርገህ አስቀምጠሃል። ተመሳሳይ ጥያቄ ነውና በዚህ በጀዋር ጉብኝትና ሐዋሳ በተለይ ከጄቶ ጋር ያደረገውን ውይይት በተመለከተ ሳሚ የእርሱ ሐሳብ ምን ይመስላል? አመሰግናለሁ። እንግዲህ ዶክተር ባህሉ ብሎታል። ብዙ የሚለው ነገር የለም። እንግዲህ ኦኤምኤን ከተመሰረተ 4 ዓመቱ ነው። እንግዲህ የኢትዮጵያን ለውጥ የመጣው በዚህ በ4 ዓመት ውስጥ ነው። ምናልባት ኦኤምኤን በኦሮሚያ ውስጥ ማለት አሁን የመጣውን ለውጥ በስፋት ወይንም እንዲመጣ ያደረገው የኦሮሚያ ቀይሮ ነው። እሱ ደግሞ ቅድም ዶክተር ረዴት ባለው ላይ ኦኤምኤን በወጣቱ የፖለቲካ ንቃተ ህሊና ላይ በጣም በከፍተኛ ደረጃ ሰርቷል ብዬ አምናለሁ። መቼም ከዛ በፊት ሚዲያዎች ነበሩ፣ ቪኦኤ ነበሩ፣ ዳች ቨለ ሬዲዮ ነበረ፣ ሌሎችም ነበሩ። ግን ያን ተጽዕኖ አላመጡም። ግን ኦኤምኤን ላለፉት 4 ዓመታት ሰርቶ በፖለቲካ የነቃ ጭቆናውን እንዲያልቅ አድርጎ በሰራበት ወይንም ስለሰራ ለውጥ መጥቷልና ጀዋር ደግሞ ለዚህ ከፍተኛ ሚና ተጫዋች ነው። ብዙዎቹ ይጠሉታል፣ አንዳንዶቹ ይወዱታል። እንግዲህ ወደዱትም ጠሉም ጀዋር መሐመድ ከፍተኛ ብዙ እኛም እንወደዋለን። በርግጥ እኔ ፐርሰናሊ አንዳንድ ሐሳቦች ማለት ማንስማማቸው ቢኖሩም ጀዋር መሐመድ እንግዲህ ለውጡን ካመጡ ሰዎች አንዱ እና ትልቁን ሚና የተጫወተ እሱ ነው። አሁን ደግሞ ኢትዮጵያ ሄዶ ደግሞ እሱ ብዙ ጊዜ ያላቸው ነገሮች ነበሩ እኔ ስከታተል ነበርና
ስርዓትን እንደምናፈርስ አረጋግጠናል። አሁን ግን ስርዓትን መገንባት እንዳለብን ማረጋገጥ አለብን እና አሁን አይተን ከሆነ በሄደበት ሁሉ ሰላምን፣ አንድነትን፣ መረጋጋትን ሲሰብክ ነው የምናየው እና ይሄ ደግሞ ኤጀቶች ጋር ሄዶም የልምድ ልውውጥን ማለት ልምዱን አካፍሏል። ኤጀቶች ለሰላም እንዲሰሩ አሁን ያገኘነውን ለውጥ እንዳንነጠቅ መጠንቀቅ እንዳለብን ለውጡ በትግል ነው የመጣው፣ ዋጋ ተከፍሎበታል። አሁን ደግሞ ይሄ ለውጥ እንዳይቀለበስ ዋጋ ተከፍሎ መጠበቅ እንዳለበት፣ መንከባከብ እንዳለበት፣ መጠበቅም እንዳለበት ለጄቶ መልእክት አስተላልፈዋል። ይሄ ከፍተኛ ሚና ይጫወታል ብዬ አስባለሁ። ቅድም ዶክተር ባህሉ ባነሳው ነገር ላይ የኦኤምን ሐዋሳ መከፈት፣ ምክንያቱም ጃዋር መሐመድ የኦኤምን ሐዋሳ እንደሚከፈት ተናግሮ ነበርና ለሲዳማ ኤጀቶች ብቻ ሳይሆን ለደቡብ ህዝብ ራሱ ጥሩ ይሆናል። ለእድገትም ለምንም ድምጹም እንዲሰማ የሚደርስበትን በደል ህዝቡ እንድናገር ልማቱንም ኢንፎርሜሽንም ለመለዋወጥ ፌር የሆነ ፕላትፎርም ይሆናል ብዬ አስባለሁ። ምክንያቱም እንደምናውቀው ለ56 ብሔረሰብ የነበረው አንድ ቴሌቪዥን ነው፣ ደቡብ ቴሌቪዥን ምን ያህል ሽፋን እንደሚያገኝ እሱ ደግሞ መንግስት የሚፈልገውን ነገር ነው፣ ህዝቡ እንዲሰማ የተፈለገው ነገር ነው የሚወራውና አሁን ኦኤምን እዛ መከፈት ኤስኤምን ደግሞ እዛ ይሄዳል፣ በቅርቡ እንሄዳለን። መሄድ ማለት ፌር የሆነ ኢንፎርሜሽን፣ ተመጣጣኝ የሆነ ኢንፎርሜሽን አሁን ቅድም እንዲባል ነው ላይ በፖለቲካል ንቃተ ህሊና፣ በወጣቱ እድገት ላይ፣ ልማት ላይ፣ ሰላም ላይ መስራት እንችላለን ብዬ አስባለሁ። እንግዲህ በጥሩ ሁኔታ ነው ያየሁት ነው። እሺ አመሰግናለሁ። እንግዲህ በተመሳሳይ ጥያቄ ላይ ዶክተር ረዴት የእርስዎን ሀሳብ እንሰጡ። መልብዙም የምጨምረው አዲስ ፖይንት አይደለም። በኃይሉም ሳሚም ዶክተር ባህሉም ሳሚም በደንብ አንስተውታል። ዋነኛ ከጥቅም አንጻር ያየሁት ዋነኛው ጥቅም መነቃቃትን መፍጠር ነው። የኦሮሞ ህዝብና የሲዳማ፣ የከምባታ፣ የሀዲያ በደቡብ ውስጥ ያሉት አብዛኛው ጭቁር ህዝቦች ሁሉም ማለት በሚቻል ደረጃ ያለን ሂስቶሪካል ኮንቴክስት ያለን ሳይኪ አንድ አይነት ነው። ስለዚህ ከዛ አንጻር የነሱ የትግል ቴምፕሌት ወደኛ ቀጥታ እንደው ይተገበራል ባይባልም ግን በጣም አበረታች ምሳሌ ነው። ህዝብን በበቂ ሁኔታ ኢፌክቲቭ በሆነ መንገድ ስታደራጅ እንዴት ተሰሚነት ክላሽ ሳያነሱ ሰዎች ሞቢላይዝ ያደረጉት ታንክ የለም፣ ያሰለፉት መድፍ የለም። ህዝብህን ግን በሚገባ ሞቢላይዝ ስታደርግ ፖፑላር በሆነ ሙቭመንት እንዴት ተሰሚነት በናሽናል ደረጃ ማግኘት እንደሚቻል፣ ህዝብህን እንዴት ድምጽ ያለው ህዝብ ማድረግ እንደሚችል አሳይተዋል። ከዛ በላይ ኤግዛምፕል ለሰርቶ ያሳየ እንግዲህ የምናገኘው የለም። ሌላው ግን ሁለተኛ እንደንተና ማነሳው ነገር ወደፊት በነጃዋር ባይሆንም ኦሮሞ ህዝብ ራሱን በትክክል የሚወክለው አካል ሲኖር ያ ሂደት እንግዲህ በምርጫም ሊሆን ይችላል የሚመጣበት ሂደት አለ፣ በቅርብ ጊዜ ይሆናል። ኢትዮጵያ ውስጥ በጣም ትልልቅ የመደራደሪያ ነጥቦች አሉ። ይሄ ክሮስ ሮድስ ነው እንዳልኩት ሀገራችን ኢትዮጵያን በተመለከተ ምን አይነት ፌደራል ሲስተም ምን አይነት ሲስተም ይኖረናል? ምክንያቱም ፌደራል መሆኑን ራሱ የማይቀበሉ አካላቶች ስላሉ ማለት ነው። በእንደዚህ አይነት በጣም አንኳር በሆኑ ጥያቄዎች ላይ የኦሮሞና የኛ ኢንትረስት ኦቨርላፕ ያደርጋል። ስለዚህ ታክቲካልም ስትራቴጂክም አለ ወዳጆቻችን ናቸው። ስለዚህ ከዛ አንፃር መፍጠር ላለብን ወዳጅነት የጠበቀ ግንኙነትም ይሄ እንደ አንድ ጅማሮ አድርጌ ማየዋለሁ። ስለዚህ ከዛ አንፃር እንድታይጡ። እሺ እንግዲህ በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። በተነሳው ውይይት ላይ እንግዲህ በጣም ሰፊ የሆነ ሀሳብ አንስታችኋል። እኔም ያው በዚህ በመጨረሻ ላይ በተነሳው ሀሳብ ላይ ያው ለማጠቃለል ያህል እውነት ለመናገር የጃዋር መሐመድ የአክቲቪስቱ ጉብኝት በጣም ትልቅ ፋይዳ አለው ብዬ ነው የማስበው። በተለይ ወጣቶች በጣም እሱን በማግኘታቸው በማየታቸው ከሱ ጋር በመወያየታቸው በጣም ሞቲቬትድ እንደሆኑ በተለይ ሰላምን ለማስቀጠል በጣም ትልቅ አጥር ሆኖ ለመቆም ቃልም እንደገቡ ጭምር ነው የማውቀውና ይሄ በጣም ትልቅ ነገር ነው። በተለይ እጀቶች እንግዲህ ባለፈው ሁላችንም እንደምናውቀው እዛ አካባቢ ሰዎች ጥቅም ፈላጊዎች ባነሱት ግርግር ላይ ራሱ የተነሳውን ነገር ከተማውን ለማረጋጋት አካባቢውን ለማረጋጋት አጥር በመሆን
እውነት ለመናገር አቅም የሌላቸው ናቸው፣ የታጠቁ አይደሉም። እውነት ጉልበታቸውንና ገንዘባቸውን ብቻ በማውጣት ነው እየሰሩ ያሉትና ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁን እንግዳ ኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ይዘው ወደ ሐዋሳ በሄደበት ጊዜ እውነት ለመናገር የአካባቢው ጥበቃ በጣም ኮንፊደንስ አልተሰማቸውም የነበረው ፖሊስ የሚጠብቁ። ምክንያቱም ፖሊስ ራሱ የማን ወገን እንደሆነ አይታወቅም ነበርና ለዚህ እነሱ ኢንጆይ ያደረጉ ሆቴል ላይ ራት ግብዣ ተጋብዘው ሃይሌ ሪዞርት ላይ በቆዩበት ቆይታቸው ወቅት ላይ 600 የሚሆኑ ጄቶች ከሐይቁ በዚህ በሐዋሳ ሳይድ ላይ ውጪ ነው ያደሩት። በማዶ ደግሞ ቀሮች 300 የሚሆኑ ጥበቃውን ያደረጉ ውጪ እንዳደሩ ይህንን በዜና ኦፊሻሊ በፌደራል ፖሊስ ኮሚሽነር ሲናገር ሰምተናልና እንደዚህ አይነት መልካም የሆኑ ነገሮችን የሚሰሩት ወጣቶችን ማበረታታትና ማወያየት ደግሞ ትልቅ ሞቲቬሽን ነው ለነሱ። ከዛም ሌላ ደግሞ በተለይ የሚዲያው ስራ አስኪያጅ ነው የሚዲያው ልዑክ ከሱ ጋር ነው የነበረውና እነሱም አንድ ላይ ሆነው ሐዋሳ ላይ ብራንች እንደሚከፍቱ ቃል ገብተዋል። ከዛም ጋር በተያያዘ ደግሞ መጀመሪያም ኤጀንቶች ይህንን ነገር ኤክስፔክት የሚያደርጉት ነገር ነው። ምክንያቱም ኤስኤምኤን በኦኤምኤን በኩል ነው በአየር ሰዓቱ ነፃ ተሰጥቶት እየተጠቀመ ያለውና ለዚህም በጣም አመስግነዋል። ባህላዊ የሆኑ አልባሳትንም እንደ ሽልማት ሰጥተዋል። በጣም ደስ ብሏቸውን ያሳለፉትና ጀዋርም የተናገረው ምንድነው ኦኤምኤን ሐዋሳ ላይ ብራንች ይከፍታል፣ ከእናንተ ጋር አብሮ ይሰራል። እንኳን እናንተን ብቻ ሳይሆን በየትኛውም ቋንቋ ፕሮግራም እንደሚተላለፍ የሁሉም ኢትዮጵያውያን ድምጽ ሆኖ እንደሚቀጥል ቃል ገብቶላቸዋልና በጣም እንግዲህ በመልካም ጎኑ ነው እኔ ያየሁት የሱን ጉብኝትና እንግዲህ ተመልካቾቻችን እስካሁን ድረስ በተለያዩ ርዕሰ ጉዳይ ላይ ስናደርግ የቆየነው ዝግጅት እዚህ ላይ እናበቃለን። በዚህ ስቱዲዮ ድረስ መጥተው ጊዜያቸውን ሰውተው ዶክተር ረዴት ታምሬ፣ ዶክተር በኃይሉ ቤላሞ እና አቶ ሳሙኤል ስኳሬ ከኛ ጋር ቆይተዋል። እነሱን በሲዳማ ሚዲያ ኔትወርክ እና በራሴ ስም እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን አሁንም ለወደፊት በየሳምንቱ በዚህ በሲዳማ ሚዲያ ኔትወርክ በኩል አፍኒ ፕሮግራም በየሳምንቱ በተለያየ ርዕሰ ጉዳይ ላይ የተለያዩ እንግዶችን እያቀረበ ውይይት ያደርጋል። ለወደፊት በዚህ ፕሮግራም ለየት ያለ መልእክት የእናንተን ኢንፑት እንፈልጋለን፣ ፊድባክ እንፈልጋለን። በየት በኩል እኛን ኮንታክት እንደምታደርጉልን ቀጥለን እናሳውቃለን። በዚህ በኤስኤምኤን የምትመለከቱ ተመልካቾች በሙሉ ይህንን ቪዲዮ ሼር በማድረግ ኤስኤምኤን የሁሉም የህዝብ ድምጽ ስለሆነ ለሁሉም እንድታደርሱ። በእኛ ብቻ አይደለም የሚበቃው፣ ለሁሉም ለኢትዮጵያውያን ድምጽ የሚሆን ሚዲያ ነው። እናንተ ብቻ ተመልክታችሁ እዛው እንዳይቀር ለወደፊት እንግዲህ በሳተላይት ቴሌቪዥን እስከሚተላለፍ ድረስ ፕሮግራሙ አሁን ለሁሉም እንዲደርስ ሼር በማድረግ ዩቲዩብ ቻናሉንም የኤስኤምኤን ሰብስክራይብ አድርጉ። እስካሁን እንግዲህ እኔን ፕሮግራሙን በመምራት በራሳ ኩማለው አብራችሁን ቆይቻለሁ። በቴክኒክ እና በፕሮዳክሽን ከኛ ጋር የቆየው ፋና አለማየሁ ነው። በሚቀጥለው ሳምንት በዚህ በአፍኒ ፕሮግራም ላይ በተለያየ ርዕሰ ጉዳይ ላይ ሌላ እንግዶችን እንጋብዛለን። ሌላ እንግዶችን ይዤ ወደ እናንተ ቀርባለሁ። አብራችሁን ስለቆያችሁ በጣም አመሰግናለሁ። ቸርን ሰንብቱ።